አልገዛም አውቆ የተኛ ነብይ ቀሰቅሱት አይሰማም አሉ ያለውን መሐላ አስቀምጠን ሽረወልምሽን አይደለም እኮ ካባን ይዘን ቀበላይ ተጠም ወረቀታ ይጣል እንጀለ ዜማ ላይ ሆኖ ታያ ተባለ ያው ምን ያደባ ምን ያጀሰው ነው የበለኝ ጅራታ መስራታ ወይኔ እንደው ባለበለ ቤት ያማልጭ ከሰት በየብራ ያስማማ ወይኔ ማምጣም ጆሮ ብቻ ነው ነፍሰ አሁን ተኔ ሰረቃል አሁን ተኔ ተሰጥቶ ጉሩኛል ነው እስቲ ንገሪኝ ሆነሽ ነው ወይ ምንድነው እስኪ ተረጋጊና ንገሪኝ ምን መረጋጋታለሽ በሪያ ምን መረጋጋታለ እናቴ ወጭ እንደፍታቸው ነው እኮ ነው እና ምን ይሆንሽ እስቲ ንገሪኝ ዝም ብለሽ አይውልሽላለልውን ገንዘቤን አሟጥጬ ገዛሁትን በግ ወሰዱብኝ ማን ይወሰደው አንተ ነው ወሰደው እናንተ ወገነ ገሰቲቱ ማን ይወሰደው ቆልፊ እኔ ታወቁት ማመቻ አንገቱን ይጫል ነበርና አርግማ ማመቻ ይችላል ትራንስልስና ቅዳሜ ነበር የገዛሁት አሁን ዛሬ ማታ ልጆችን የሉ ነበረ ቤቱን ከፍቶ ገብቶ እኔም በተኛሁበት ሳልሰማ ረበለቅ ተገደረኝ ልጆች ትደው ነው የሉ ማጥቄሉ ሌላ ቦታ ደባል እናቴው እንደዚህ የነደምስም የነጎሽም ተናግረሽ ራቅ ሳይል መፈልግ ነው እንጂ እንዴት አመት አልደርሷል እንግዲህ ፋሲካው ደርሷል ልጆች እንደፍታቸው ነው እኮ ነው ሰው ሙቶስ ይዋላል እንኳን በብጠፍቱ ተኝማ ከደማላነሰ እና አሁን በየመንገዱ እንደዚህ ጎሽም የደምስም እንናገርና ይፈልጓቸው ራቅ ሳይሉ ያማል ነገር እንደው ስለምን ማድረግ ነው ድንገት እንደው አልቆ እንደሚገኝ እና አሁንም የዘመነኝ ተረጋጊ ወርቅ ዝመሽ እንደዚህ ከመሆን ለአመት ያደባ ሰውም አለ ሌባውን ከዚህ ሰፈር ነው ዝም ብለሽ አሁንም እንደዚህ ከመሆን እጅና የከፋለም የደምስም የመንገሽም ተናገሪና እንግዜ ይፈልጉት ነገር እንትን የማንገው ስናት ይጓንደው እና ህጅ አሁን ራቅ ሳይል ጊዜ ህጅ ዝመሽ በየመንገዱ እንደዚህ አትንሳውም አብዳ ነው ምን ነው የሚልሽ ህጅ በለኝ እናቴ በለኝ ታዩ ዝምብለሽ በዚህ ለፍራንችና በልጆች ሻይጣን ለዚህ አመታው ድፍት አርጋቸው ሰው ልጆች ሳንድ ነገር ይሆንብሽ ብሬታ ይዝለት ነው የነገርኩት ሰው ይዋላል ወልከ በቃ በስቲ ህጅ በቃ በይስ የዚህ ሰፈር ነው የለም የነኝ ከፋለ ነኝ ከፋለ የሰነበት ደህና ነው ወይ አማናችሁ ወይ ደህና ነህ አንተ ጠፋችሁ
ምን አንድ ሲያለዚያ እንዳሉ አመት ባል ገቢ አይደል ወደዚያና ወደዚያ እየተሮባለ አመት ባሉስ እንግዲህ አንድ ቀን ለሚያልፍ አመት ባል ሁላው እንግዲህ ግሹ እየሮጠ ነው። ታላላቅ እንግዲህ አለይቶና አይልም ይሄ አትጠገድና ደህና ነህ? አይቻትም ማለት አለች እቤት አትወጣም። የቤቱን ስራ የምትሰራራ የዳሪውን ስራ በሰራተኛ በምን እናሰራ ምን ያደርግላታል? እንደው እንዴት በሜዳ መጥተህ ነው ወይስ እንዴት ነው? ወገኛና እንግዲህ እንዴት ነው? ምን ጠበቂያ ግን ነው የሚስምለቀው? ያውልህና ልጆችም ያሉ ነበረ እንደው ማታ ዝምለጣው ቢወደቁበት በተኛሁበት ሴት አርጎኝ ሙቶ ሰልሎኝ ቤቱን ከፍቶ ገብቶ ይጥብኝ ሄደ ከጋር አለመኖርና አለመኖርና እናቴ ልጆች አለመኖራቸውን አይቶ ነው እንጂ እኔንማ ሴት አርጎ ንቆኝ እናቴ ጓጉድ ሰራኝ። ወለና ደስ ይሁን ነው ተበላሁኝ። ጠፍቶሽ እንደው ወዲያ ባይወስዱም ተይ አንዱ ጎሽሜ ደግሞ ይገል ነው እንዴት የሚጠፋ ቤት አስገብቼው ቤት አስረተኝ ቸኮለው ከጋጠኝም ቤቱን ክፍት አገኘሁት ሲነሳ ምን አይነት ጉዳይ ይዘህ ብትመጣ ነው እንደዚህ ከፋለ በመንደሩ ላይ አመት አስተካከል ያለ ነገር ይገጥምኝ። ይኸውልህ ጉዳዩ ምን መሰለህ? አሁን ያለፈው ገበያ መውጣት ወርቅ ልከህ ወርቅ ምን ልካ ነው? ምን ልገዛ? በግድ ዛሬ ብለኝ 16 ተኩል ብሎ እምቢ አለኝ። እንዴ አሽራ ብቻ በግድ ገዛሁት። 16 ተኩል ሸቀ 15 ነው የገዛሁት። 15 ለምን እንደዛ 15 ገዛሁት? አምጥቼ ሰጥቼልህስ ወጥቼ ነበር ምሻል አብዬ ሰጥቼ መሄድ። እሺ ማታ ጋር ነበር ሰብረው ገብተው አለች ወስደውታል። ያ ወይኔ ረወይኔ ተበልተህ አንተ ታላላቅ ያኔ መስለህ ተበልተህ እንዲያው ጉር ሳይሰማ መስከረም አይጠባም አሉ እና እዚህ ኩርሲት መንደር ላይ አይጎሽም። እንዲያው ሰፈራችንም እንደው ኃይለኛ ዋንኛ ሌባ ነው ያለ። አምና እንዲያየ መንግስት በሬ ተሰረቀ። ዘንድሮ ደግሞ እኔ ሴቲቱን መቼም ሰው የለ ብለው ሰልለውኝ በሉኝ እናቴ በሉኝ ደፍተው ሊውሉ ነው። በአሁን ነገሩን ተወት አድርጊው። እንዲያው የሌባው ነገር ግን ወርቄ እንዲያው ልሞትልሽ እንዲያው ይሄን ነገር የሚያደርገው እዚህ መንደራችን ውስጥ የሚያውቅ ሰው ነው እንጂ እንዲያው ልሞትልሽ ከሌላ ጠጉረ ልጉጥ መጥቶ ይሄን ነገር አይሰራም። ታበላችሁ ተበለች ያኔ መሰለህ አንተ ፍሪምባው እኮ ጀኳላ ለሰውንኩ ተፈሪምባው ገብቼ ናቱ ደምሴ የታየው ነው ግን ኦራ የካወለ ትናንትና ገዝቻ አምጥቻ አስገባሁት። ዛሬ አንተ ታመጣው አንተ ገዛው እንዴ? ኧረ ተቀርበህ ማለት ተቀርበህ አይደለም አለኝ። አላየሁም ተመሳሳይ ወርገንት ወይ ተመጀባረክ እውነት ነው መዘባረክ ማለት እና ይኸውልህ እንደው አምና እንደዚያ ያበግ ጠፍቶ የበላው ጅባል ጮክ ብሎ ቀረ። ዘንድሮ ደግሞ እሷ ላይ ቀጣ አመት ደግሞ ወይ አንተ ላይ ነው ወይ እኔ ላይ ነው የሚሆን ይሄ ነገር። አንዱ ዋላት ቢይዝ ብቻ እኮ ነው ወይ በላ ነው እንዴ? ምን ብናደርገኝ ይችላል? ነገሩ ብያት ነበረ ያነግራው ይሆናል። እኔ ወደ አንተ ስመጣ እሷን ወደ እሱ ልካት ነበር። ልካታል? አዎ። እና መንገሽንም ታገኘሽው በዚያው ነገሩ ብያታለሁ። አሁን እንሰባሰብና እንደሚሆን ጀምሮና አልከኝ እቺ ናኝ ሰብሰባ እኔ ተነጋግረን አንድ ነገር እናድርግ። እኔ ኋላ ዛሬ በግ የለመደ ነገ ደግሞ በሬ የጥማድ በሬ ቢሰርቀት አሁን ተሰብስበን ምን ነው አሁን በጉ አንድ ጃውን ጠፍቷል።
ግን ቀጣይ እንዳይሰረው መጠንቀቅ ነው እንጂ የጠፋ በጋውን እንዲሁ የት ይገኝ? እኛ መርከብ ሆነብን እኮ ሌባ ነው በለው እንጂ ሌባ ነው በለው እንጂ ዝም ብለን ለቀንተን እንዴት ነው? እስቲ ሌባ ይባል ለምን ይደረጋል? እንዴታ በቃ እመጣለሁ። ነሳ እንዳትቀር አደራ። ሌባ ይባል እንዳትቀር ነሳ በል ማለት አይቻልም። ወሬ በዚሁ ቀድማለሁ ነሳ አደራ በል አደራ አንተ ምስጤ አደራ ተበላች እንግዲህ እንደምታውቁላት የፋሲካ ደም ሳላፈስ አሉ ሁልጊዜ ደም አፍስሼ ነው የምውል። እንደው ዘንድሮ ልጆችን በባዶ ቤት ደፋ አርቄ ሰውላቸው እንደው የሆነ ነገር ቢሆኑብኝ እናቴ ቢወጉ ሲባላለሽ ይላሉ። ተይ እንጂ ወርቄ ተይ፣ እንደሱ ማለት ተይ እንጂ ሲሆን በጉ ይገኛል። እንዴው ደግሞ በአካለ ደግሞ በጉ ካልተገኘ ደግሞ ምን አባቱ እንዴው አንዱን ግልገል ተቤት አውጥተን ሰጠንሽ እሱ እንደማታፈሽ ነው ሲሆን እንደው ከናጃ ደምስ ጋር ለከፋለ ጋርም ተነጋግረን ይሄን ነገር ለአንዴና ለመጨረሻ ጊዜ እንዴው ጉዳዩን እንፈታለን። አንቺ ሲሆን በጉ ይገኛል አሻተል ይበው እናገኘዋለን። እንዴው ታልሆነ ደግሞ ከቤት አንዱን ግልገል አውጥተሻለሁ ደም አፍሽሽ ትላለሽ። እንዴው ሌላ ቀን ትከፍኛለሽ። ግድ የለም ነው ምንሽ አሁን ህጅ ለናጃ ደምስ ተናገሪ የቀረውን ደግሞ እኔ ተነጋግረን በሰላም እንፈታዋለን ነው ምንሽ ያስናተ ከፋለ ነገር ይወለው ያተገናኝላት ጉዳዩ ፍትነን ተከለለች በግድ የለም ለደምስ አሁን የእግር መንገድ የተሰነግረዋለሁ እንነጋገርና ቀን ቀጥረን ጉዳዩን እንፈታዋለን። አሁን አንቺ ብዙ አትምሰልሰይ የሰው የት የጠፋ አይደል እንኳን በቃ ምን አባቱ ተው በይ በሱ የመጣ ነው በከፍተኛ በደና ወይ በደና አይለራ አትጠገብ ነይ እስቲ ኧረ ተበል አንቺ ዮርጌ ስሟ የኛ ጎረቤት እሷ በጓ እንደ ማውስሩ ሙች የኛው አለ ምን አውቄ እናንተ ያላችሁ ዘብሽ ተወረደ አለ ድንቁ ያበላ ድንቁ ዋ እኔማ ገርሞኝ ነው እንጂ ዋ እንዴት ሌባ መታ እዚህ ድረስ ሌባ በግ ሲወስድባት በጉን እንዴት እኛ አልንተባተ ታወቀኝ ሌባ መታ ሲደርስ በጉን ከፍቱን ማጭመር ወደ ተለመደ እሱስ ነው የተለመደ ባህል ነው። ዙሮ ደግሞ የኛው እንዳይደገም ስለኛው ተመረቀ ኧረ ዞሮ ለህር ነው ለህር ነው ስብሰባ ለህር ነው እንደው ነው እንጂ ምን ይፈለግ ተብሎ ነው እንጃ ወሬ ይገኛል እንጂ አንቺ ግን ተረገመ ኧረ እዚህ መንደር ላይ በጃመቱ እንደው ተጠበቀ እየሰለለ እንዲሁ እኮ አሳዘነች ነው አነኮ ወይ ስትልኮ ታጀች አሁን ወይ ስትልኮ ታጀች ነበረች በደርሽ ልምጣ ደግሞ ብንቀር ደግሞ ሌላ ስመኝ ይወጣል ምንም ባልሰራም ብንቀር ደግሞ ሌላ ስመኝ ይወጣል ጎረቤት ተነጥረ ተቀራለ አልቀርም ለደርሽ መጣሁ አንቺ ቤቱን ጠብቂ ያን ወቅት ማደር አጠብቁት በል እንመለከታለን ቶሎ ተመለሰ በይ አሳዘነች እኮ ወይ ስትል አሁን ታጀች በየዓመቱ የጠበቁ የሚሰሩት ስራ ግን እንደው ጥሩ ነው። እንደው ወሽም የዚህ መንደር ላይ ትላለህ ምን ጥሩ ይሆናል? እንዴት ሰው አመት በዓል ሲደርስ ጠብቆ ሰውን እየወጉ እውነት በተለይ ይወርቁ ራራራ በስመ አብ ወልድ የሷ ያሳዘነችኝ ሙት እንዴት አይነት በግ መሰለ የገዛሁላት
እግሯን ጠብቀው ሰልለው እንደዚህ ልጆቿ ወጡበት በሌሊት እንደው ማን ይሙት እዚሁ ጎረቤት ነው የወሰዱ። እንደው ለሞት ለከፋለ እንደው እኔስ ይሄ ነገር አላመረኝ። ይሄ ነገር እኮ ተዋለ ታደረ እንግዲህ እኛንም ያጣንም ከፋለ። ኋላውንስ ዛሬ መላ ካላበጀንለት ነገ በኔ መሆን ይቀር። ዝም ብለን ታየን ችግር ነው። እሺ እንደው ወጥ ብለን በዚያም የዚችን ሰርግ ጉዳይ እንፍታ። ነገ አንድ ችግር ቢፈጠር ደግሞ ቤቱ ግን የለመደ አሁን አየንም ሲሚምጣና ሌባውን ተሰውሰው አሻተንም ሆነ እንዲሁ መንደሩን ሰብስበንም በመሐላ አስምለንም ሆነ ይሄ ሌባ እንዲሁ ማጋለጥ አለብን። እንዴት ዛሬ አይነተኛ ወቅት ተገዝቶ ላመት ባለ ሰትቤት ተውታቶላልኝ እንዲሁ ሰው ባይኖረው እኮ እነዚህ ልሙት ደፍተው ነው የሚያወሩ። ለምሳሌ ነገር ባለው መጥቶ ብሎኛል። አሁን ይመጣል ግራ የገባኝ አብራስ ተዘንድሮ ምን አይነት ሰው ሆኖ ነው የሚለው ነው እንጂ ያከፋለ ደግሞ አንተ እንደው እዚሁ መንደር ውስጥ እንደው ሰው ነው ማለት እንደው ልሙትልህ እንግዲህ ወርቅ ቤት ሰው አለ ምን ከዚህ ከኛ መንደር ውጭ እንደው ሰው እስከማን ነው ቆኖ ልሙትልህ ብቻውን ሆነ ማን ነው ቆት እዚሁ ጓሮ ያለ ሰው እንጂ ልጆች እንደወጡ ሲሰማ ሰደት ነው የሚገባ እንደው ከኛው ያልፍ ምን መካከል ነው ፈልገው ነው ማለት ማይመጣና ደምስ አላወር እንጠጣለን እንደው ግራ እንጃ ሰው ያልተገኘ እንደሆነ እንጃ ተገኘቱም አይቀርም እኮ የባና ለሰፊ ተፈቃ ደህና ቆያችሁ ያለም ሰራ ማላው ተረባክ ዜራ ወጣ አይነኛ ሰላም ብላችሁ ነው ሰላም ብለናል። ሰላም ሸጋ ነው። በጠዋቱ እየጠነከረ ያው ቋጨት ሻማ ለሰርሰን ሌላ ጉሳ አድርገው የነበረው ጠንካራ ነው። ሌላ ጉሳ የነበረው ሲጀመር እንዲያው ቀለል አድርጋ አስመሳሰውና ከብቱ ሆኖ ሲለቀቅበት ያን ዝናብ አጎርፎ ቢጥልና ዝናብ እኮ ከዛ በኋላ መገንሸን ነው ዝናብ አጎርፎ ቢጥል እንደው ከአንዱ አይፈን እሸጣለሁ ስል ከብትን በረከሳል ወሬ ሰምቶ ወሬ ነው ከብት አረከሰ 130 አይደል እንዴ ትናንትና ሲሉ የሰማው ደግዳጋውን በግ ገዛ ገብቼ ነበር። አይታል አንተ አይታል እንደው ሳል ብሏል አሉኝ። እኔስ ገብቻ ላይ ሰው ዝም ብሎ በራሱ ላይ ነው የሚያሟርት። አንተ ጎሽ ዝም ብሎ አሁን ቀልቡ ቆጫ የሚውል በሬ 170 ወርቅ ሆነ እኮ በሬ ወርቅ ሆነ። አሁን ትንቸ ከብት ላደረስ ይችላል አያለምስ ምን ይደልባል ከብትና በግ በሰላም ባልዋለበት ሀገር የባው በማካከስ ወርቅ ሰርቆት ካደነግቦኝ መጥቶ እሱ አይኖር ይቀበል ተካለፈ ነው ተሰምቶኝ መጣ ወሬ ግራ ገባኝ። ባያለምስ እንዴት ዛሬ ሰው እንደሌለ በሰፈር በቀው በመንደሩ ሰው እንደሌለ እንዴት ብር ሰብሮ ገብቶ ሌባ ዛሬ በጉ ይወጣል። ያሳዝናል። ያውም ከሴት ይያያል እንዴት አያለምስ መንደር ላይ አሁን ከዚህ ያየ በጉ እንዴት እንደተገዛና ምን አይነት በግ እንደሆነ ያየ ሰው ነው የወሰደ በእርግጠኝነት። በቃ ይው ገምታለ ሌላ ማንም አልመጣም። ከሌላ መንደር መጥቶ አልሰረቀም። ለሞተላቸው ተከፍል ነው ያያለምስ ነገር እንደው ችግር ላይ አይገባም። እንዴ ዛሬ ነገ አንተ ግብረ ሰንል ወንድ ወግርን ባነሳ በሆነ ቀን እንዲህ አንተ ቤት መዘረፉ ይቀራል። አሁን እንደው ነው እኮ ያቆሽም ከፈለም የተናገራችሁት ሐሳብ ያው ሊያስኬድም ይችላል። ግን አሁን ሰፈር ላይ አብረን እየኖር አብረን እየበላን እየጠጣን እዚህ ሰፈር ላይ ሌላ አለ ማለት እኮ ነገ ከነገ ወዲያ እኛም ተዘርፈናል ማለት ነው።
አይደለም የሆነ ያለው ያ ነው። ነገ እኛ ቤት መምጣቱ አይቀርም። አሁን ትናንትና ገዝቻ ብትጨላት ደግ በአንድ ቀን ሌሊት ተሰረቀች እኮ ነው። እና ተላው ላይ ከገበያ ስትገዙ ያያችሁ ሌባ ተከትሎ መጥቶ ልጅ እየተሰረቀ እንደው እዚህ ሰፈር ላይ ሌባ አለ ግን ያላምን በጭራሽ በፍጹም ጊዜ አይኖርም። በቃ አያጃረምስ እንዴት ያለባ ነው ወርቄን ተገያ ተከትሎ መጥቶ እንዴው ምን ድፍረት ይኖረው ነው ቤት ወንድ ነው አይሰው ሳንጆ ሰው ነው አይሩ ሳይው ቤት ሴት መሆኗን ሰልሎ የትኛው ሌባ ነው ተገያ መጥቶ ይሰካል? እዚህ መንደር ያለ ሰው እንደው እዚህ መንደር ነው ጠበል ወይም እንደው አጃጎሽ ምን ማለት ከፋላ አጃቡኝ እንጂ አጃጎሽ ምን ሲሆን እንዴት አሁን ተማላ ተነስተናውን ጠበል ምን ያጠጠለ ምንድን መሐላ እኮ መጥፎ ነው። በልጅ ይደርሳል እኮ ነገር ጸበል መሐላ ይሄማ አይሆንም። እንደው አሁን ማን እንትን አለ? እኔ ነኝ እኮ በጉን ገዝቼ ነው መጣሁ። አደረክ እሷ እንኳን እየጎተተች ብትመጣ ጥሩ ነበር። ባይሆን እንደው አንድ ሐሳብ አለኝ አጃጎሽ እንደው ከፋለ እንደዚህ ብናደርግስ ምን እንደ አሁን ሰብስበን ሰፈርተኛውን በወረቀት እየጣፋችሁ ታውቁ ምን ልሻለን? ጠበል ተምናጠጣ የጥናትናውና ኋላ ላይ ያያችሁ የሰናችሁ ጠቁሙ፣ በድምጽ ተፈራችሁ በወረቀት አድርጋችሁ ነገሩን እሱን ሸበል ጠበል ትጠጣላችሁ ለማንገራገራችን የማይቀር እንደው አያደምስ እንደው ይሄ ወረቀት የምትሉት ነገር እንደው እኔ ብዙም አይጥመኝ። የሱ መሻለ መስለኝ። አይ የለም እንደው ጠበሪቱን ተቤተ ክርስቲያን አመጣን ነጦ ተንክ እንደው ነካ ቁርጠትም አይነካ ምን ጊዜም ሌባ ተሆነ ሰው የእጁን የስራው ልጅ ያፍተርተረው ምን አባቱ ያፍተርተረው እንደዚያ ነው የሚሻል እንጂ እኮ ከዚህ በፊት አያደምስ አሁንማ የተበራየ ጊዜ እንዴት በዚህ በወረቀት ልኮ የስንት ያነሱ የምሰው ስንት ተቆረኩ ጎበዝ። እንግዲህ እናንተ እንግዲህ ሐሳቡን ተመጣጣችሁት እናንተ እንዳሻችሁ። እኔ እንግዲህ አሁን ጠበል የሚባል ጉዳይ አንደኛ ንስሐ ያልገባ ሰው ስንት አለ? አሁን ተጥላ ያደረ ስንት ሰው አለ? አሁን ዝም ብሎ ትደርሶ እንደው ደምስ ያፍተርተረው ነው ምን እንዲያፍተርተረው ተጥላ ያደረ ኧረ የለም ያፍተርተረው ዝም ብለህ አታበይ። ኧረ ምን አንተ ልጅ ራ የምን አባጉሉ ምንድን ነው አልኩህ እኮ ወይኔ በቃ ፈራስ በላና ውሻ በላው ያልከኝ ፈርብላ ወይኔ ውሻ በላው ፈርብላ ውሻ በላው አይ ደምስ አቤት በጋ አልገዛሁም አላልክም? በጋ አልገዛሁም አልገዛሁም ሮግ አንተ ያለ ትልቁ እንጀራ ሊጥፋለ አልገዛሁም። አውቆ የተኛ ነብይ ቀሰቅሱት አይሰማም አሉ። ምን ያለውን አላስቀምጠን ሽረው ለምንሽም አይደለም እኮ ታባኒ ዘን ጠበላይ ጠጣም ወረቀት አይጣልም እያለ ማን ላይ ሆኖ አጃ ከፋራ አጃ ወሽን እንደው ታዘብ አይደለም እኮ አንተ እንደው ሲገባል አሳዝኝ እኔ ላይ እየተቀጣ ያላስባል ወንዶን ከፋለ እናታል ወልደኝ የውሻውን ትርፍ ቢሆን ባንገቱ ማርገለ እንዲሁ በዓመት ሰው ስታጥቦ ይኖር ምን ላድርግ ነው ቆም እንዲሁ ሰው ስትበሉ አይደለሁም አምና ያጀተሽ ወንገኝ የለውም ያጀተሽ ወንገኝ የለውም ማለት እና ማለት አረቶ ለምን አንተ ማነው ሲበጋ ሰረቀው እና አንተ አምና ያጀተሽ ወመን ወቃ በጋ ሰረቀው አራ እንጋበሉም ወቃ አይደለም እንግዲህ አይተማ ነው አይነት ዛሬ እኔ ያጀተና ካላስባልኩ ዛሬ ይጃዞር በለው በዚህ ነው